አይ ጓደኛ፣ አይ ፈኪ፣ ወይ ፈኪ፣ ምነው ባለፈ ህይወትሽ አልተማርሽም እንዴ? ምነው ሶስቴ እኮ አግብተሻል እንዴ? የወንድ ችግር አለብሽ እንዴ አንቺ? አታ እንኳን ለቪዲዮ ቢሆን ራሱ ማለት ነው እሱ ጋር መታየት የለብሽም ነበረ። በአሁኑ ሰዓት እሷ ካላስ አልረሳችም፣ እስካሁን ድረስ ስላልረሳች አንቺ ምን አስጨፈርሽ እሱ ጋር ሄደሽ እንዴ? ምን አይነት ጓደኛ ነሽ? በአላህ በጣም መጥፎ 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 ነሽ። እሺ ለምን በቃ በዚህን ሰዓት እሱ አጠገብ መድረስ የለብሽም ነበረ። ምክንያቱም ያችኛዋ ጓደኛሽ ስለሆነች ሶፊ ጓደኛሽ ናት አይደለ? በአሁን ሰዓት እሷ አልተረጋጋችም። አንቺ ግን እንደዚህ መሆን የለብሽም ነበረ። በጣም አጥፍተሻል። እውነቴ ነው የምልሽ፣ በጣም ነው ያጠፋሽው። እና ደግሞ ለሶፊ መልእክት ደግሞ ሶፊ አንቺም ደግሞ በቃሽ፣ ከዚህም በኋላ በቃሽ። ምክንያቱም አንቺ እያለቀሽለት ለሱ አልረሳሽም እስካሁን ድረስ። በቃ እሱ በቃ ወንድ ወንድነት እየሸተተ ነው። በቃ ወንድ ወንድ ምን ብዬ ልንገርሽ፣ እንዴት ብዬ ስላስረዳሽ? ወላይ አትጨረሽ እየሳቀ ምናምን ትንሽ እንኳን እንባ እንኳን እንደዚህ ስትሆን እንኳን እንትን አይልም። ወንድ እንደዚህ ናቸው። ሴት ካለቀሱለት በቃ እሱ የበለጠ ጎበዝ ነው የሚሆነው። እሱ የበለጠ በቃ አንቺ እንባሽ ላይ ማረማመድ ፈልጋል። አንቺም አብስተሻል፣ ይበቃሻል። ሌላ ህይወት አለ። ገባሽ? ቆንጆ ነሽ፣ ሁሉም ነገር ትችያለሽ። በቃ ሁሉም ነገር ማድረግ የምትችል ሴት ነሽ፣ ጎበዝ ነሽ፣ ደግሞ ትዕግስት አለ፣ ቆንጆ ነሽ። ከዚህ በላይ ደግሞ መስራት ስለምትችይ በቃ በቃ የተወፍቅር ነገር በቃ በይና አቁሚው። ለምን እሱ ጋር አይደለም እህትሽ ጋር ለምን አይጨፍርም? ከዚህም በኋላ ምን አገባሽ? ተይው ተው። አንቺ አሁን መተው ነው አለብሽ። ወላሂ ወላሂ ላዝም ይሄ ምክር ከደረሰሽ ሼር አድርጉላት ለሶፊያ። ወላሂ ሼር አድርጉላት ለሶፊያ። አንቺ እንደው ውስጥ በቤትሽ ላይ አልቅሽ እንጂ ማለት ነው ሚዲያ ላይ መጠሽ አታልቅሽ። እኔ በጣም ነው ያዛዘንሽኝ። እኔም ባይን መያዝ ነው አቃተኝ። ወላሂ አንቺን እምባ ሲያየው በቃ በጣም እኔ ሁለት ስሜት ነው የተሰማኝ። አንደኛ በጣም ነው የተናደድኩብሽ፣ ሁለተኛ ደግሞ በቃ ስላለቀሽ በጣም ነው እንትን የተናደድኩት። ለምንድን ነው እኔ ለአንቺ የተናደድኩት ታውቂያለሽ? እንደ መጀመሪያ እንደተነገርኩሽ ሁሌ መጥሽ የምታለቅሽ ከሆነ እሱ የልቡን ነው የምሰማ ሀቢብቲ። ወንዶች እንደዚህ ናቸው። ዝም ብለሽ አንቺ እሱ ረስተሽ ከነጭራሹ ረስተሽ ስራሽን ጠንክረሽ ከሰራሽ ማለት ነው ወላሂ ራሱ ነው ፈልጎ የሚመጣ ማለት ነው። ይቀናል፣ ወንድ ልጅ ይቀናል። እና አሁን ምን እያለት ነው ሆነ ቪዲዮ፣ እነሱ ቪዲዮ አሁን የለቀቁ አለ። አሁንም ደግመን እንሰራለን ቪዲዮ። ምንም አያገባው፣ ማንኛውም ሰው ማንም አያገባው፣ ያለፈ ህይወቴ ከዚህም በኋላ እያለ ነው። ገባሽ? ለአንቺ እንኳን ትንሽ ክብር የለውም። ትንሽ ክብር ቶፋ አኡዙ ቢላ፣ እንደዚህ ሰው አይመስልም። ወንድ ስንት ልብ ነው ያለ ግን እስቲ ይሄን ነገር መልሱልኝ። ስንት ልብ ነው ያለ ወንድ ግን? ተውፍቅ ሱብሃንአላህ። እኔ በጣም ነው ገረመኝ። ትንሽ እንኳን የሷ እንባ አታዛዝንህም? ምን አይነት ነው ህይወት ነው እንደዚህ እያለቀሰችብህ? ምን አይነት ህይወት ነው እንተ እኖራለሁ ብለህ የምታስበው ግን? አላህ ተውፊቅ። እኔ እንጃ፣ ያንተ መጨረሻ ፈጣሪ ያሳየን። እሷ ደግሞ ምስኪን ናት፣ በጣም 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 ምስኪን ናት። እንደው ፈጣሪ ብርታት መስጣት፣ ዱዓይ አድርጉላት ለሶፊ። እኔ በጣም ነው አዛዘነችኝ። እቺ ሶስቴ ያገባችው ልጅ ደግሞ ሱስ አለበት እንዴሳ? አይደብራትም እንዴሳ? እንዴ ትንሽ አይደብርሽም እንዴ አንቺ? ፋቲያ ናት ማናት ሰው ስማ ፈኪ
ምን ፈኪ ናት እቺ? ትንሽ እንኳን ትንሽ አይደብርሽም? እንዴት ነው የሰው እንትን ላይ የምትረማመጅ? የጓደኛሽ እንትን እኮ ነው፣ ባል ነው። ለሳ ያልሆነ ላንቺ ይሆናል ብለሽ ታስቢያለሽ? ለነገሩ ወንዶች እንደዚህ አይነት ሴቶች ነው የሚፈልጉት፣ ጨዋ ሴትን አይፈልጉም። ታውቂያለሽ? ወንዶች ጨዋ ሴትን አይፈልጉም። በቃ እንደዚህ ስንት ገብታ ያየችው ሴት ነው የሚፈልጉት። ሁሉ ወንዶች ስል ደግሞ ሁሉም አይደለም። እና ኧረ ሶፊ አንቺ ደግሞ ትዕግስቱን ፈጣሪ ይስጥሽ። እኛ ምንም ማለት አንችልም። ፈጣሪ ብቻ ለአንቺ ትዕግስት ይስጥሽ ነው የምንለው። አይዞሽ፣ በርቺ፣ ጠንካራ ሁኚ። እንደው ፈጣሪ ይክስሽ ወላሂ። በመልክም በፍቅርም በምንም ተወፍቅን የሚበልጥ እሱ በላይ የሆነ ወላሂ ፈጣሪ የወፍቅሽ ኢንሻአላህ። ይሄ እምባሽ አንድ ቀን እንትኑን ታገኘዋለሽ፣ ከፈጣሪ ዘንድ ነው የምታገኘው። ተውፊቅን የመጨረሻን ፈጣሪ ያሳየን። እቺ ሶስታ ያገባሽ ደግሞ እንደው ምላሳችን ባለጌ እያደረጋችሁ ነው። ራሳችሁ ባለጌ ሆናችሁ ማለት ነው። ወላሂ በቃ ቪው ለማግኘት ነው። እውነት ጭንቅላትሽ ተደፍኖ ነው ወይስ ምን ሆኖ ነው? ግን ፈኪ እስቲ ይህን ነገር መልሱልኝ በአላህ። ጭንቅላት ተደፍኖ ነው እንደዚህ እያለቀሰች ሰው ጋር የተቀመጠች ስንት ቀን አብሮ በልቶ አብሮ ጠጥቶ እንዴ? ወይ ጎደኛ ያው ነው ጎደኛ። ምን ነው ካለ ጎደኛ ብንቀመጥ አይሻልም እንዴ? እውነት ሄዶ ካለ ወድና ካለ ጎደኛ ሴት እና መጀመሪያ ላይ ቪዲዮ ቀርጬ ከዛም በኋላ ነው ሪኮርድ ያደረኩት። እና ምን ልሻለው ሶፊ፣ ራስሽን ጠብቂ። ከዚህም በኋላ ለማንም ብለሽ እንዳታለቅሺ። አንቺ ተውፊቅን የበለጠ ነው የምታገቢው። እና ደግሞ ይሄንን ቪዲዮ ይቀመጣል፣ ልጆችሽ አሉ፣ በኋላ ታገባለሽ፣ ትወልጃለሽ። አሁን ስሜት አሁን እንደምሰማሽ አይደለም። አላገባም አልወልድም ልትችያለሽ አሁን አንቺ ስለምትወጂ ልጁን። ስለሱ እሱ አሁን ከውስጡ በጣም ወጥሻል። ይህንን ወቂ። አንድ ወንድ ደግሞ ወላሂ ወቢላሂ አንዴ ካወጣሽ፣ አንድ ልቡ ወደ ሌላ ከሄደ መመለሻ እንደው እንትን ብለሽ በቃ ምን መሬት ሆነሽ እንትን ብትይ ራሱ ምንም አይሰማው።